አድማጮች የዛሬው ፕሮግራም የሚያጠነጥነው በሰሞናዊ ጉዳይ ላይ ይሆናል። እስራኤልና ኢራን ምን ያህል ወታደራዊ አቅም እንዳላቸው በዝርዝር እናያለን። እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ ናቸው የሚለውን ዝርዝር መረጃ ይዘናል። እስከ ፍጻሜያችን መረጃ ድረስ አብራችሁን እንድትቆዩ እናሳስባለን። ክቡራትና ክቡራን አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ በትህትና እንጠይቃለንም። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረ እና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህ የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞች እንደ ዋነኛ ስጋት የሚመለከቷትን ኢራንን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለችም። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ አገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው አገራት ውስጥ ካሏቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት እስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃት አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቦላ ከባድ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ውጥረት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመኑ ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽሙ በአጸፋው እስራኤል የቡድኑ ይዞታዎች በአውሮፕላን ስታጠቃ ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይም ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለስልጣናት እና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ በእስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስታጠቃ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ አገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥታ ጥቃት ተሸጋግሯል። ማን ወታደራዊ የበላይነት አለው? እስራኤል ወይንስ ቴህራን? ሁለቱ አገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅመዋል። ነገር ግን ሁለቱ አገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅመናል። ነገር ግን አገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችንና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የአገሪቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም IISS መረጃ በዓለም ዙሪያ ያሉ አገራትን ወታደራዊ ጥናት ለማወቅ እንደ መነሻ ሊወሰድ ይችላል ይላሉ። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት አስችሏታል። በIISS መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የቴክኖሎጂ የበላይነታቸው ምን ይመስላል? የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖራ ኢላማ የለዩ ጥቃቶችን የመፈጸም ብቃት ይሰጣታል። ካሏት የጦር ጀቶች መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙ F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆኑ ፈጣን ጥቃት ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ ከ1960ዎቹ
ስሪቶች ጨምሮ F4 F5 እና F14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ እንደማይቻል ያመለክታሉ። ምክንያቱም የአውሮፕላኖቹን መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። በሁለቱ ሀገራት መካከል ያለው የሚሳኤል ጥቃት ምን ይመስላል? አይረን ዶም እና አውሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። የሚሳኤሎች ኢንጂነር የሆኑት ኡዚ ሩቢ በእስራኤል መከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል መከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂ እና የደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተከሱት ሚሳኤሎችና ድሮኖች አይረን ዶም እና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ ለቢቢሲ ተናግረዋል። የጥቃት መከላከያዎቹ ሚሳኤሎች በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ። መከላከያዎቹ የአጭር ርቀት ሚሳኤል ጥቃቶችን የሚያመክኑ ሲሆኑ እነሱ የሚመስል ሌላ ዘዴ የለም ሲሉ ገልጸዋል። ኢራን ከእስራኤል ምን ያህል ርቀት ትርቃለች? እስራኤል ከኢራን ከ2010 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለው መጽሔት አርታኢ ቲም ሪፕሌይ ለቢቢሲ ሲናገር ኢራን እስራኤልን ለማጥቃት ዋነኛ መሳሪያው ሚሳኤል ነው ሲል ገልጿል። ለዚህም ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉ መካከል ትልቁ እና የተለየ አቅም ያለው መሆኑን ይነግራሉ። ከአሜሪካ ማዕከላዊ ኢዝ ጄኔራል ኬኔ ማኬንዚ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ አገራት ሚሳኤሎች ሸጣለች። የኢራን ሚሳኤሎችና ድሮኖች ምን ይመስላሉ? ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት አስችሏታል። አብዛኛዎቹን በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላለች። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደር የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎች የበላይነትን ይሰጧታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አቅም አላት። ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማዋ የኢራን ባለስልጣናትን መግደል እና የነዳጅ ተቋማትን ማውደም ሊሆን ይችላል ይላሉ። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስምናቸው አካል ሲሆን በዚህም ከባድ ጉዳትን በማድረስ ጠላታቸው እስራኤል ላይ እጁን ከማንሳቱ በፊት 2 ጊዜ እንዲያስብ የማድረግ ዓላማ ነው። ቀደም ሲል እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊ እና ሲቪል ባለስልጣናት ተገድለዋል። በቅርቡ ሶሪያ ውስጥ የሚገኘውን የኢራን ቆንጽላ በማጥቃት በርካታ ወታደራዊ መኮንኖችን ገድላል። ምንም እንኳን እስራኤል ለጥቃቱ ኃላፊነቱን ባትወስድ ኢራን ጥቃት እንድትፈጽም ምክንያት ሆኗል። IISS እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩ እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉ የየመን ሁቲዎች ታጣቂዎች በኤደን ባህር የሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። በበይነ መረብ ሳይበር በኩል ሁለቱ አገራት አንዳቸው በአንዳቸው ላይ ጥቃት በመፈጸም ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂ የሚጠቀም ዝቅተኛ ደረጃ ነው። ስለዚህም በእስራኤል ላይ የሚፈጸሙ የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርሱባት ይችላሉ። የእስራኤል መንግስት ብሔራዊ ሳይበር ክፍል በሀገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራን እና በሊባኖስ ታጣቂ ቡድን ሂዝቦላ መካከል ያለው ትብብር ጨምሯል ብሏል።
በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በ3 ወራት ጊዜ ብቻ 3800 የበየነ መረብ ጥቃቶች መፈጸማቸውን ዘግበዋል። በኢራን በኩል ደግሞ የአገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጎላምሬዛ ጁሊላ እንዳሉት በቅርቡ በኢራን ምክር ቤታቸው ምርጫ ከመደረጉ 1 ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃቶችን ማክሸፋቸውን ገልጸዋል። ባለፈው ታህሳስ በኢራን ላይ በተፈጸመ የበየነ መረብ ጥቃት በመላው አገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበረ የነዳጅ ሚኒስቴር ዳቫ ኦጂዲ ተናግረዋል። የኒውክሌር ስጋት ምን ይመስላል? እስራኤል የራሷ የኒውክሌር ጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒውክሌር ጦር መሳሪያ አላት ተብሎ ብትከስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚል ነው ብላ ትከራከራለችም። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን እስራኤል ካላት የመደበኛ ሰራዊት አባል 6 እጥፍ የሚበልጥ አሏትም። በዚህም ኢራን 600,000 መደበኛ ወታደሮች ሲኖሯት የእስራኤል ደግሞ 170,000 መሆናቸውን የአይአይኤስኤስ መረጃ ያሳያል። በእስራኤል ጎረቤት አገራት ውስጥ የሚገኙት በኢራን የሚደገፉ ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርጋቸው ትችላለችም። የመካከለኛው ምስራቅ የመከላከያ ባለሙያዎች ጀርሚ ቢኒ እንደሚሉት እስራኤል አጸፋ ለመመለስ ከፈለገች ሊባኖስ እና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮች አሏት። ነገር ግን መደበኛ የሆኑ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን ቤኒ ይጠራጠሩታል። ለዚህም ኢራን እና እስራኤል የሚጋሩ የየብስ ድንበር ሆነ የባህር ጠረፍ ስለሌለ ፊት ለፊት የመዋጋት እድል የላቸውም ይላሉ። ስለዚህም ረጅም ርቀት ተወንጫፊ የጦር መሳሪያዎችን እና የአየር ጥቃቶችን በመጠቀም በሁለቱ በኩል ያሉ ዋነኛ አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያ፣ የዮርዳኖስን ወይም የኢራንን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በመስጢር ተልኮ አሰማርታ ኢራን ውስጥ ያልተጠበቀ ጥቃቶችን ልትፈጽም የሚያስችል እድል አላትም። የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪክ ስሎሚያን ለቢቢሲ እንደተናገሩት በሁለቱ አገራት መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነት የሚደግፉ የፓርላማ እና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና ሊያሳድሩ ይችላሉ ይላሉ። እንዲሁም በተለያዩ ተለዋዋጭ የእስራኤል ፖለቲካ ውስጥ ኔታንያሁ ፖለቲካዊ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙ ይችላሉ ሲሉም ያስጠነቅቃሉ። የእስራኤል ሂብሩ ዩኒቨርሲቲ የተባለው የህዝብ አስተያየት መለኪያ 3/4 የሚሆኑ እስራኤላውያን አገራቸው በኢራን ላይ የአጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላትን የደህንነት ስምምነት ስለሚጎዳው ያውቃሉ። የእጅ አዙርነት ጦርነት ነው ወይንስ ምንድን ነው? ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱ አገራት ይፋ ያልወጣ ግጭት ሲያካሂዱ ቆይተዋል። ለዚህም በሌሎች አገራት ውስጥ የሚደገፉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊ እና ፖለቲካዊ ቡድን ሂዝቦላ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር እያካሄደ ነው። ኢራንም ሂዝቦላን እንደምትደግፍ አንድ ጊዜ አስተባብላ አታውቅም። በጋዛ ለሚገኙ ሐማስም የምትሰጠው ድጋፍ ተመሳሳይ ነው። በመስከረም 26 ከባድ ጥቃት እስራኤል ላይ የፈጸሙት የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን አገራትን ለሐማስ የጦር መሳሪያን ተተኳሽ እና ስልጠና የምትሰጠው ኢራን ናት ብለው ያምናሉ። በየመን የሚገኙት የሁቲ ታጣቂዎች ሌላኞቹ የኢራን እጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎች በኩል የሚተኮሱት ሚሳኤሎች በኢራን የተሰሩ ናቸው ትላለችም። በተጨማሪም በኢራን የሚደገፉ ቡድኖች በኢራቅና በሱሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስትን የምትደግፍ ሲሆን በእስራኤል ላይ የሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውል ይነገራል። አድማጮች ይህንን ትንታኔ እንደወዳችሁ ተስፋ እናደርጋለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። አብሬያችሁ የነበርኩት እኔም አዲሱ ተሾመ ነበርኩኝ።